በጣም የሚያስፈራኝን ነገር ልንገራችሁ እዚህ ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ተራራ ወሰዱት ይልና ከመያጽድፍው ይላል ገደል ሊሰዱት ይላል። በጣም ነው የሚያስፈራኝ። ሀገራቸው ተራራ ላይ የተሰራች ከተማ ናት፣ ዙሪያዋን ገደል ናት ይላል ትርጓሜያችን። ከዛስ ጌታን ወደ ተራራ ቀስ አድርገው ያዋሩ ወሰዱት። ከዛስ የገደል አፋፍ ሲደርሱ ገፋ አድርገው ገደል መስደድ። ተመልከቱትማ ነፃ አውጪውን ገደል የሚሰድ ትውልድ ያ ትውልድ፣ መድኃኒቱን ገደል የሚሰድ ትውልድ ያ ትውልድ፣ መሲሁን ገደል የሚሰድ ትውልድ፣ በገደል የሚወረውር ትውልድ፣ እጁ ላይ ያለው መድኃኒት እሱን የሚያመክን ትውልድ፣ አማካኝ ትውልድ፣ አማሳኝ ትውልድ፣ አጥፊ ትውልድ፣ የማይቀበል ትውልድ። እንዲሁ አይሁድን ሁሉ ጊዜ እንወቅሳለን እንጂ በዚህ ዘመንም በጣም ብዙ መድኃኒቶቻችንን የቀበርን ትውልዶች ነን። ብዙ የሚጠቅሙንን ነገሮች ገደል የሰደድን፣ ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት